ሰላም ጤና ይስጥልኝ እንደናላችሁ ዛሬ በዚህ መልክ የመጣሁት አንድ ነገር ከጓደኞቼ ጋር አንዳንድ ነገር አንስተን ስንጨዋወት ይሄ ዓለም ላይ ያለው ሁከት እየተፈጠረ ያለው ነገር በምንድነው ማጥቂያው ምን ሲሆን ሊቆም በሚለው ነገር ላይ ስንወያይ ያው ራሳችንን ብንመለስ እግዚአብሔር ወደኛ ፊቱን እንደሚመልስና ነገሮች እንደሚስተካከሉ አንድ የመጽሐፍ ቅዱስ ክፍል ትዝ አለኝ። እሱ ምንድነው መዝሙር 14 ላይ እንዲህ የሚል ቃል አለ። እሱን ላምብላችሁና እሱን ላጋራችሁ ነው የመጣሁት። እንግዲህ ድምጹን ሰምታችሁ የሰማችሁ ሰዎች ላይክ በማድረግ ታበረታቱናላችሁ ማለት ነው። ምን ይላል መዝሙር 114 ላይ አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራህስ ማን ይኖራል? እና ይጠይቅና ራሱ ሲመልስ ነገር ግን በቅንነት የሚሄድ ጽድቅን የሚያደርግ በልቡ በጎ ሐሳብ ያለው በአንደበቱ ሽንገላን የማይናገር በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማይሳደብ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የገባውን ቃል ኪዳን የማይከዳ ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃ የማይቀበል ይህንንና ሌላ እንደዚህ የመሳሰሉ ነገሮችን የማያደርግ ለዘላለም አይታወክም ይላል። እና በጣም ከነዚህ ነገሮች ያው እንግዲህ አሁን ዓለም ላይ ያለው ነገር ይሄን ማድረግ እንደ ጉብዝና ጭምት መሆንና እግዚአብሔር መፍራት ደግሞ እንደ አላዋቂነት እየተቆጠረ ነው ያለው። በዚህ ምክንያት ነው ይሄ ነገር የመጣው የሚል ነገር በአይምሮዬ ስለመጣ ይሄ ላካፍላችሁ ነው። በተለይ ኃጢአተኛ በፊቱ የተናቀ ልክ እነዚህ አሁን ክፋትን፣ ተንኮልን፣ አድመኝነትን፣ ጉቦን መቀበልን ምናምን የሚያደርጉት በፊቱ እነሱን ሰዎች የሚንቅና እግዚአብሔርን የሚፈሩትን ሰዎች ደግሞ የሚያከብር ይህን የሚያደርግ ለዘላለም አይታወቅም። በዘመናችን ደግሞ ያው እንግዲህ ማድረግ ኃጢአተኞችን ማድነቅ ወንድ ነው እንደዚህ አድርጎ ይህን አድርጎ ነው የወጣው ከመስሪያ ቤት ሲባል ደግ አደረገ ድርሻውን ይዞ ነው ሄደው እየተባለ የሚፎከርበት ደግሞ እግዚአብሔርን የሚፈሩትን ደግሞ የሚሰደብበት ነገሮች የተገላቢጦሽ የሆኑበት ነውና እኛ ከዚህ ብንመለስ እነዚህንና የመሳሰሉትን ነገሮች ባናደርግ ሳንታወክ መኖር እንችላለን የሚለው ሀሳብ ስለመጣብኝ ነው። ምናልባት ሀሳቡ ከተመቻችሁ ላይክ በማድረግ ኮሜንት በመጻፍ አበረታቱ። ስላዳመጣችሁን